አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመዲና ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ያላችሁ ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላሂ ረቢል ዓለሚን። ያው እንግዲህ ጠፍቻለሁ ማለት ነው። ዩቲዩብ ገና ሳልጀምረው ከሰፈሩ ሊያጠፋኝ ዝግጅት ላይ ነው ማለት ነው። እናንተ ደግሞ እንዳልጠፋ እርዱኝ ማለት ነው። ያኔ ተባበሩኝ ኢንሻአላህ። በዛኛው ቻናሌ አልሆንም ብለኝ ካሁን ፊት ያው ከከፈትኩ ስለቆየ አመት ከሆነው ሞኔታይዝ ካልሆነ ሰዓትሽን ያነሳዋል ስላሉኝ እኔ ደግሞ በአጋጣሚ ያልሰራሁበትም ነበረ ችላ ብዬ ወር ምናምን ስለቀረኝ አሁን ሰዓቴን ከሚያነሳብኝና በኋላ ከምናደድ ብዬ ሌላ ከፍቼ ነው ማለት ነው ጋይስ። ስለዚህ ትብብራችሁን እፈልጋለሁ ማለት ነው። ጀዛኩም አላህ ኸይር ማለት ነው እህት ወንድሞቼ። ሲቀጥል ማለት ነው ምን ልል ነበር የፈለኩት እና ትብብራችሁን እፈልጋለሁ ያ ጀማ። ያው እንደዛ ስለተባልኩኝ በቃ ይሄ ቅርቤ ብዬ ማለት አሁን ለምሳሌ አመት ሞልቶ ሰዓት ካነሳ ሲጀመር አንድ ዩቲዩብ ሞኔታይዝ ሳይሆን አመት ከሞላው ሰዓቱ በጣም ደካማ ነው የሚሆነው ብለዋል። ወይ ግን ሌላ አንድ አመት ሰዓት ለመሙላት ብቻ ያስፈልግሻል ስላሉኝ እኔ ደግሞ ያንን መታገል አልፈለኩም። እንደ አዲስ እንደዚህ ከፍቼ መስራት ነው የፈለኩት። ኢንሻአላህ ትብብራችሁን ለአላህ ብላችሁ እንድትፈልጋለሁ ማለት ነው። ይሄን ቪዲዮ የምታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። ኢንሻአላህ ይሄ ቻናል ጥሩ ነገር ይለቀቅበታል ብዬ ተስፋ አደርጋለሁ። በኢዝኒላህ አበረታቱኝ ኢንሻአላህ ነው ልል የምፈልገው ኢንሻአላህ። ባለፈው እዛኛው ቻናሌ ላይ የጀመርነው መጽሐፍ ነበረን። እሱ ምንድነው? ከታላቁ ቁርአን የመጨረሻዎቹ 3ቱ ክፍሎች ማብራሪያ ዋና ዋቢ ዙብደቱ ተፍሲር የሚል ሶስተኛ እንትን ላይ ደርሰናል ማለት ነው። በቁጥር ሶስተኛ ቁጥር ላይ ደርሰናል። የሶስተኛውን እዚህ እንትን ብየዋለሁ ጭኘዋለሁ ማለት ነው። አሁን ዛሬ ኢንሻአላህ አራተኛውን ምን አነብ ይሆናል። ጀዛኩም አላህ ኸይር ያ ጀማዓ። እምላችሁ ነገር ይሄ ቻናል አዲስ የከፈትኩት ስለሆነ አበረታቱኝ፣ አጥብቄ ነው የምጠይቃችሁ ማለት ነው ኢንሻአላህ። እኔ ዩቲዩብ ምንም ሊቀበልኝ አልቻለም ታውቃላችሁ። ስለዚህ ከወዲሁ ሊያባረረኝ ነው የፈለገው። እናንተ ደግሞ እርዱኝ ማለት ነው። ሲቀጥል ኢንሻአላህ መጽሐፋችንን ዛሬ መማነብ ይሆናል ማለት ነው። ጋይስ ማለት ነው ባለፈው ሶስተኛ ክፍል ላይ ያቀረብኩት በቀንና በሌሊት መነበብ ያለበት አነስተኛው የቁርአን አንቀጽ መጠን የሚለውን አንብቤያለሁ ማለት ነው። እዚሁ ቻናሌ ላይ ጭኜዋለሁ ማየት ትችላላችሁ። ዛሬ ኢንሻአላህ አደራ ይላል። የአደራ መልእክት ነው እዚህ ጋር ዛሬ ማነበው ኢንሻአላህ። ቢስሚላህ አደራ በየቀኑ ምንም ከባድ ችግር ቢገጥምህ እንኳን የማትተወው የተወሰነ መጠን ከቁርአን የማንበብ ልምድ ወይንም ደግሞ ውርድ ይኖረህ። በብዛት ተጀምሮ ከሚቋረጥ አነስተኛ ሆኖ የሚቀጥል ነገር ይሻላል። ከወርድህ ብታዘናጋ ወይም ብትተኛና ቢያልፍህ በበነጋው ቀዷ አውጣው። ይህን በተመለከተ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ ከወርዱ ወይንም ከሌላ ነገሩ የተኛና ከሱብሂ እስከ ዙሁር ድረስ ባለው ሰዓት ቀዷ ማውጣት ይቻላል። ሰው በሌሊት
እንዳነበበው ወይንም እንደሰራው ይቆጠርለታል ብለዋል። ቁርአንን በየትኛውም መልኩ ከመቅራት በአንቀጾቹ ላይ ከመመራመር ማስተንተንን ከሚዘናጉት ትዕዛዛቱን ከመተግበርና ቁርአንን ለመድኃኒትነት ከመጠቀም ችላ ካሉት ውስጥ አትሁን አደራ። ቁርአንን አንድ አንቀጽም ቢሆን በተቻለን 2ም 3ም እንደገራለን በየቀኑ እንድንቀራ ነው ይሄ መጽሐፍ እያበረታታን ያለው። ስለዚህ ችላ ማለት የለብንም። ጀዛኩም አላህ ኸይር። ሲቀጥል አንደኛ ምዕራፍ ሱረቱ አልፋቲሃ የመክፈቻዋ ምዕራፍ ነው። አንቀጾቹ 7 ናቸው። በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እጀምራለሁ። በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እጀምራለሁ። ምስጋና ሁሉ የዓለማት ጌታ። የመክፈቻዋ ምዕራፍ ከሱረቱ አልሙደሲር በኋላና ከሱረቱ አልሙዘሚል በፊት በሶስተኝነት መውረዱን ብዙ አሊሞች አስተምረዋል። እንደዚህም ብዛት ያላቸው አሊሞች ይህ ምዕራፍ በመካ የወረደ ምዕራፍ መሆኑን ሲናገሩ፣ አንዳንዶች ደግሞ በአንደኝነት የወረደ ነው ይላሉ። ሆኖም ይህ አባባል ሙሉ ምዕራፍ በአንድ ጊዜ መውረድ የመጀመሪያው ነው ማለት እንደሆነ ተናግረዋል። ሌሎች አሊሞች ደግሞ ይህ ምዕራፍ በመዲና ነው የወረደው ሲሉ፣ ሌሎች ደግሞ ሁለቱን አባባሎች ለማስማማት 2 ጊዜ ነው የወረደው በማለት ልዩነቱን ለመፍታት ሞክረዋል። አንቀጾቹ ሁሉም አሊሞች 7 መሆናቸውን ሲስማሙ፣ ሐሰኑ ወይም ትክክሉ ማለት ነው መሰለኝ ሐሰኑ ወይም ትክክሉ በስሪ የተባሉ አንድ አሊም ብቻ 8 ናቸው ብለዋል። ይቅርታ እዚህ ጋር ማለት ነው ሐሰኑል በስሪ ለማለት ነው። ሐሰኑ ሲል እኔ ሐሰኑል በስሪ ለማለት ነው ማለት ነው ብለዋል። መግቢያ ይህ የቁርአን ምዕራፍ በተከበረው ቅዱስ ቁርአን አቀማመጥ ቅደም ተከተል መሰረት በመጀመሪያ ረድፍ ላይ ይገኛል። የምዕራፍ 7 አንቀጾች ለ2 ይከፈላሉ። 3 አንቀጽ ተኩል ስለ አላህ ሊያወሱ፣ 3 አንቀጽ ተኩል ደግሞ ስለ አገልጋዩ ያስታውሳሉ። ምዕራፉን ከሌሎች የቁርአን ምዕራፎች ለየት ከሚያደርጉት ነጥቦች መካከል ዋና ዋናዎቹ: አንደኛ፣ ማንኛውም ሙስሊም በየቀኑ ቢያንስ ለ17 ጊዜ በሰላቱ ረክዓ ላይ እንዲያነበው መገደዱ። ሁለተኛ፣ ቁርአኑን አቀማመጥ ረክዓ ላይ እንዲያነበው መገደዱ። ቅድመ ተከተል መሰረት በአንደኛ ተራ ቁጥር ላይ መቀመጡ። ሶስተኛ፣ የተለያዩ መጠሪያዎች ያሉት መሆኑ ነው። ይህ ስም ከአላህ ሌላ ለማንም ለማይጠቅሙት ስም ነው። አንዳንዶቹ እንዲሁም አላህ ተለምኖበት እንቢ
የማይልበት ታላቁ ስሙ ይህ ነው ብለዋል። ኢንሻአላህ ለዛሬ ይህን ያህል ካልን ይበቃናል። በኢዝኒላህ አላህ ብሻ ሰሞኑን እናንተም ቻናሌን አበረታቱልኝ ማለት ነው። ኢንሻአላህ ያው ዛሬ የልመና ብጤ ነው እና ኢንሻአላህ እንግዲህ እንደማታሳፍሩኝ ተስፋ አለኝ። ጋይስ በቃ ሰብስክራይብ እያረጋችሁኝ እሺ፣ ሼር አድርጉልኝ ለምታውቁት ሰው ሁሉ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢላ ሊቃ